ዛሬ ከልማድ ጋር የተገናኘ በጣም ምርጥ ኤክስፕሬሽኖች ነው ይዘንላችሁ የመጣ ነው። አብራችሁን ቆዩ። What's going on everybody? Welcome back to Obis English Club. My name is Zabel. እንግዲህ ከረጅም ጊዜ መጥፋት በኋላ ዛሬ ተመልሰን መጥተናል። እንግዲህ የጠፋንባቸው ብዙ ምክንያቶች አሉ። እሱ ሌላ ጊዜ እናወራለን። በአዲስ ኤነርጂ ተመልሰን መጥተናል። ሰው በመግቢያችን ላይ እንዳልነው ዛሬ ከሃቢት ጋር የተገናኙ ነገሮችን ነው የምናየው። ሰው መጀመሪያ አንድን ሰው የሆነ ነገር እንዳይለምድብህ ማለት ስንፈልግ ምን እንጠቀማለን? make a habit of something, right? to make a habit of something አንድ ነገር ልማድ ማድረግ ነው። ምሳሌ somebody አምሽቶ ቢተኛ, staying up late is unhealthy. Don't make a habit of it. see? እንዳይለምድብህ ነው። Don't make a habit of it, but just don't make a habit of it. እሺ፣ ሁለተኛው ለምናያቸው አንድ ነገርን ለምንድን ነው የምታደርጉት ወይ ደግሞ በዚህ መልኩ ለምን እንደዚህ አታደርጉ ምናምን ስትባሉ እናንተ ሆን ብላችሁ ፈልጋችሁ አስባችሁበት ምናምን ሳይሆን በቃ የእናንተ ጸባያችሁ ሆኖ በአማርኛ ምን ላድርገው ታዲያ ተፈጥሮዬ ነው ምንም ማድረግ አልችልም ምናምን ላቸውን በእንግሊዝኛ የምንገልጽባቸው በጣም ብዙ ቆንጆ ኤክስፕሬሽኖች አሉ። እነሱን ነው ያለን። መጀመሪያው is just the way I'm wired ነው። is just the way I'm wired. so ለምንድነው እንደዚህ የምታደርጉት ምናምን ስትባሉ I don't know, it's just the way I'm wired. በቃ እኔ ማንነት አይምሮ የሚሰራው እንደዛ ነው። የኔ ጸባይ ባህሪዬ እንደዛ ነው እያለን ነው። I'm sorry, right? I guess it's just the way I'm wired. Maybe it's just the way I'm wired, but I do think a little bit of it's just the way I'm wired. Like ሌላኛው it's in my DNA ነው። it's in my DNA. like especially ከቤተሰብ ምናምን ያመጣችሁት ነገር በቃ እኔ በደሜ ውስጥ ያለ ነገር ነው። ከልጅነቴ ጀምሮ እንደዚህ ነበርኩ፣ በቃ ማንነቴ እንደዚህ ነው ማለት ስትፈልጉ it's in my DNA ይባላል። ለሰዎች የምታረጉት ነገር ልክ ላይ መስላቸው ይችላል። ሰው ለምንድነው እንደዚህ የምታረጉት ምናምን ስትባሉ I don't know, it's in my DNA። ግዴታ መጥፎ ነገር ላይሆን ይችላል፣ ጥሩ ነገርም ሊሆን ይችላል። ብቻ ውስጥ ያለ ነገር ነው። ከድሮም እንደዚህ ነው ማለት ስንፈልግ ምን ተቀም it's in my DNA not to have regrets። ከሱ ጋር ተመሳሳይና ቀለል ያለ it's in my nature ማለት እንችላለን። it's in my nature በቃ ተፈጥሮዬ ውስጥ ያለ ነገር ነው። right? የኔ ማንነት እንደዛ ነው። So it's in my nature to prance around and I couldn't help it. It's in my nature. Or you can say it's not how I'm built. ለምን እንደዚህ አታረጉም? በዚህ መልኩ ለምን እንደዚህ አትሆኑም ስትባሉ I can't help it. see? like I can't help it. ምንም ላደርግ አልችልም። It's not how I'm built. It's not how I'm built. በቃ እኔ የተገነባሁት የኔ ማንነት እንደዛ አይደለም። That's not in me. That's not how I'm built. Or I'm just not built that way. በቃ የኔ ስብና በዛ መልኩ አልተገነባም እያለ ነው። I'm just not built that way. Right, exactly. በተፈጥሮ ምናምን ባታገኙትም ደጋግማችሁ ብዙ ጊዜ ያረጋችሁት ልማድ ያረጋችሁት ነገር ለምሳሌ ለሰዎች ለማድረግ የሚቸገሩት ሊሆን ይችላል። እናንተ ግን ስለደጋገማችሁት በቀላሉ ዘና ብላችሁ የምታረጉትን ነገር ለመግለጽ ደግሞ it's just second nature to me ይላል። it's just second nature to me። ለምሳሌ አዲስ መንጃ ፍቃድ ገና ያወጣ ሰው ሲነዳ ፊት ለፊት እንደዚህ ግስጥ ብሎ ነው አይደል? ወደ ጎን መዞር የለ ምናምን የለ። ብዙ ዓመት የነዳን ደግሞ ስታዩት በቃ እጁን አውጥቶ ፈታ ብሎ ሐሳቡ ሌላ ቦታ እየሆነ ምናምን ፈታ ብሎ ለምን ለዛ ሰው ሰከንድ ኔቸር ሆኖታል። ሰው እንዴት ነው ይሄን ነገር ፈታ ብላችሁ የምታረጉት ምናምን የምትባሉ I don't know, it's just second nature to me። በቃ ይሄ ተዋህዶኛል፣ እኔ ዘና ብዬ ነው የማደርገው፣ ብዙ ጊዜ ስላረኩት ለምጄዋለሁ እያለ ነው። like second nature to me. It's exhausting to you, but it's become second nature to me. እሺ፣ ሌላ ከልማድ ጋር በተገናኘ የማንፈልገውን ልማድ ደግሞ መተው ማለት ስንፈልግ ደግሞ kick a habit ወይ ደግሞ break habit እንጠቀማለን። ሁለቱም አንድ ማንፈልገውን ልማድ መተው ማለት ነው። ለምሳሌ የሆነ ማንፈልገውን ልማድ ለመተው እየሞከርኩ ነው ማለት ብፈልግ I'm trying to break the habit of ምን ለምሳሌ ቡና በጣም እጠጣለሁ። እሱን ለመተው እየሞከርኩ ነው ወይ ለመቀነስ ወይ ለመተው እየሞከርኩ ከሆነ I'm trying to break the habit of drinking too much coffee ብል ብዙ ቡና መጣት ልማድን ለመተው እየሞከርኩ ነው። I'm trying to break በዛውም አክሰንቱንም እያያችሁ trying to አላለም TR ሳውንድ ወደ ቻ ይላል አይደል? so I'm trying to and then I'm trying to ብለ ማሳጠር እንችላለን። so I'm trying to break ወይም I'm trying to break the habit of ማስቀመጥ or I'm trying to kick the habit of drinking too much coffee። ገና ደግሞ ሙከራ እያደረኩ ካልሆነ ገና ፍላጎቴን ደግሞ ማራ ከሆነ ደግሞ I want to ብዬ ማስቀመጥ እንችላለሁ። I want to break the habit of staying up late። see አምሽቶ የመተኛትን ልማድ መተው ፈልጋለሁ። በዛ መልኩ ማስቀመጥ እንችላለን። I'm trying to break that habit. Eating, and she was trying to break the habit of eating because she was gaining weight. If you're trying to kick a habit. እሺ ከምንሰራቸው ውስጥ እናንተ አሁን ኮሜንትስ ላይ ምን መጥፎ ልማድ ለመተው እየሞከራችሁ ነው? I'm trying to break the habit of ብላችሁ ወይም I'm trying to kick the habit of ብላችሁ አስቀምጡልን። keep in mind of ካላችሁ በኋላ የምታስገቧት verb ing ያስፈልጋታል። like መጠጣት ከሆነ drinking፣
አምሽቶ መተኛትን ከሆነ ስቴይን አፕ ሌት እሱን እያስተዋላችኋል። እሺ በመጨረሻው ሴክሽን ደግሞ የምናየው አሁንም ከልማድ ጋር በተገናኘ ሌትስ ሴይ እየሞከራችሁ ነው አይደለ? ቅድም I'm trying to break the habit of ምናምን ብላችኋል። and then አልፋታ ቢላችሁ ያ ባህሪ አልተው ቢላችሁ ደግሞ በምን ኤክስፕሬሽን እንገልጸዋለን? old habits die hard. see old habits die hard እየሞከርኩ እኮ ነው ግን old habits die hard በቃ የለመደ አመል እኮ ቶሎ አይለቅም ማለት ስንፈልግ የምንጠቀማት ነች። But old habits die hard. But old habits die hard. And የመጨረሻው አንድ ነገር ለምንድን ነው የምታደርጉት ስትባሉ ልማድ ሆኖብኝ እኮ ነው ለምዶብኝ ነው ማለት ስትፈልጉ ደግሞ it's a force of habit እንላለን። it's a force of habit. I can't help it. so I can't help it እችንም ከነዚህ ጋር ማገናኘት እንችላለን። አንድ ኤክስፕሬሽን ነች። ላይክ አንድ ነገር ከእናንተ ቁጥጥር ውጭ ሲሆን ምንም ላደርገው አልችልም ስንል I can't help it ይባላል። ሰው it's a force of habit. I can't help it ብል በቃ ለምዶብኝ ነው ምንም ላደርገው አልችልም እያለ ነው። Sorry, I am an occupational therapist, so it's force of habit. Alright, so እነዚህ ነው ለዛሬ ያዘጋጀውላችሁ. Thank you so much for watching and I'll see you guys next time.